ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ባላችሁበት ያለ ህዝነት አይላችሁ እያልኩኝ ዛሬም እንደዚሁ ተጀመረ። ዛሬ ምንድነው እሱ በነገራችን ላይ ይሄን ቀረጣ ሳርግ ሐሙስ ነው ማለት ነው። ሴትዮ ጾመኛ ናት፣ ለዛ ነው ጅብንያ ታዝዣለሁኝና ያው እንግዲህ ከመጀመሪያ ያላሳየኋችሁ ምክንያት እንትን ነው ቀርጬው ጠፍቶብኛል ማለት ነውና ከፈለጋችሁ በድጋሚ ላሳያችሁ እችላለሁኝ። ጅብንያውን አይታችሁ ትፈርዳላችሁ ማለት ነው። ይሄን ጅብንያ ለማዘጋጀት የሚጠበቅብን እንግዲህ ሀባ ሶዳ እዚህ ጋር አለኝ፣ ሀባ ሶዳ አለኝ። ይሄኛው ደግሞ ጅቡን ክራፍት ነው ማለት ነው። ጅቡን ክራፍት እጠቀማለሁኝ። ካሜራና ቤኪንግ ፓውደር አለኝ። ከዛን ውሃ ነው የምጠቀመው። ውሃ በጣም ልትጠቀሙ ይገባል። ምክንያቱም ጅቡን ሳይል ብዙዎቻችን እንደዚህ በዛ እናደርገውና ጅቡን ሳይሉን ብዙም ውሃ ማስጨምረናል፣ ግን እንደዛ መሆን የለበትም። ምክንያቱም ውሃ ሲገባበት በጣም አሪፍ ይሆናል ማለት ነውና ስኳር ትንሽ እጠቀማለሁ። ጨው፣ ቤኪንግ ፓውደር፣ ካሜራ ብያችኋለሁኝ፣ ጥቁር አዝሙድ። ይሄን ብቻ የተጠቀምኩት ጅቡን ሳይል ያው ጅቡንያ ላይ ማንኛውም ላይ እንደምንጠቀም እናውቃለን ማለት ነው። ወደ ስራችን እንግባ ማለት ነው። እዚህ ጋር መዳመጪን አስተካክያለሁኝ። መቀርጥባት ደግሞ ይችናት ማለት ነው። ዛሬ እንዴት እንደምታሳምረው ባሳያችኋለሁ፣ ተከታተሉኝ ማለት ነው። ዶቼ እንግዲህ እንደዚህ ቀርጫዋለሁ፣ እንደዚህ ዳምጫዋለሁኝ ማለት ነው። አሁን የምናደርገው ምንድነው? እንደዚህ እናደርገዋለን ማለት ነው። ያኔ በቃ ምርጥ ሽክርክር ያለች እንትን ትሆንላለች። እዚህ ጋር ዱቄት እንደዚህ አዘጋጅቻለሁኝ ማለት ነው። ውዶቼ እንግዲህ እንደዚህ ዱቄት ተጠቀሚበታለሁ ማለት ነው። ለምን ዘይት እንዳይጠጣብን። እዚህ ጋር እንደዚህ ሲጨምረው እንዴት እንደሚመስል እንደሚነፋው ይሄ ሊጥ ያው አብክተን ብዙም ሳይላላ አብክተነው ለ2 ሰዓት ታዲያ ያለ 3 ሰዓት መቀመጥ አለበት ማለት ነው። እንደዚህ መታ መታ ስናደርገው ውስጡ እንዲከፍትልን ማለት ነው። እሳቱን ደግሞ ቅንስ አድርገን መካከለኛ ላይ ማድረግ ነው ያለብን ማለት ነው። ለምን አይችልም፣ ስስ ነገር ስለሆነ ስለማይችል እንደዛ እንዲህ ከሞላ ነው በኋላ እንደዚህ አድርገን መምታት እንችላለን ማለት ነው። ለምን ሳይበስል ቶሎ እንትን ማለት ስላለበት መመታት ማለት ነው። ልክ ስንገለብጠው አያችሁ እንዴት እንደሚሆን። በራሱ ይመለሳል በነገራችን ላይ ማለት ነው። እንትን በጣም ስላለ መሰለኝ ስለነፋ በራሱ ውስጡ አሁን ይሄ በጣም ክፍት ነው ማለት ነው። ልክ እንደዚህ ቅንስ ብሎ ሲበስል በጣም ነው የሚያምረው ማለት ነው። እንደዚህ እንገለብጠዋለን ቀስ እያለን ማለት ነው። ውዶቼ እንግዲህ እንደዚህ ግማሹን ጠብሻለሁኝ። በነገራችን ላይ አልጨረስኩኝም። ለአሁን ያው ፊጥር ስለደረሰ ለሷ ብዬ ቶሎ ብዬ የተወሰነን የጠበስኩትኝ። ነገር ግን ይሄ ጅብንያ ሀቂቃ ለመናገር አረቦቹን ጉድ ያሰኘ ነው ማለት ነው። ምክንያቱም በጠለም መልክ ብርድ ሲሆን እንደዚህ
በረመዷን እየወጣሁ የነበረ ይሄን ጅብንያ ለመስራት ማለት ነው። በጣም አረቦች ጋር የተወደደና ምን ብዬ ልንገራችሁ፣ በጣም ተበልቶ አይጠገብም። ይሄ ልክ ይሄ ውስጡ ክፍት ነው። አያችሁ ውስጡ አቃጠለኝ፣ ግን ለእናንተ ለማሳየት ብዬ ማለት ነው። ይሄ እንደዚህ ያላችሁ ክፍት ነው፣ ምንም የለውም ማለት ነው። ይሄ ምንም የለውም፣ ውስጡ ክፍት ነው። እና ተተመቻችሁ አቦካኩን አሳይን የምትሉ ከሆነ ኮሜንት ላይ አሳውቁኝ ማለት ነው። ችግር የለውም፣ አብሽሩን። ለእናንተ ችግር የለውም፣ አሳያችኋለሁ ማለት ነው። አሁን ደግሞ እስቲ ለመዳሜ በሳህል ላይ ላርግና ምን ነው የሚያስፈልገን? ሼራ ነው ወይስ ማር ነው? ማር ነው የሚያስፈልገን ማለት ነው። እስቲ አብረን እንይ። እንግዲህ እንደዚህ ሳህል ላይ አርግተናል ማለት ነው። በሚያምር ሁኔታ እንደዚህ ይሆናችሁ፣ በጣም ያምራል። ከዛ ምን እንጠቀማለን? ይሄ ማር እንጠቀማለን ማለት ነው። ይሄ ማር እንግዲህ እኔ እንዳላረግ ያው ሴትዮ ማር ብዙም አትወድምና በራሷ ፍላጎት ታድርግ ብዬ ነው ማለት ነው። እና ከወደዳችሁት ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ እላለሁኝ። ጥሩ ጥሩ ትምህርት ጥሩ ጥሩ ሙያ ትማሩበታላችሁ ብዬ ተስፋ አረጋለሁኝ ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።